ባልና ሚስት በትዳር ዘመናቸው አንድ ቤት ነበራቸው። ይህ ቤት እንግዲህ በባንክ ዕዳ የተያዘ ስለነበረ ባንክ ቤቱ ዕዳውን ለመሸፈን ጨረታ ያወጣል። ባልና ሚስቶቹ በእጅ አዙር በልጃቸው ስም ይህንን ንብረት ያስቀሩታል ወይ ደግሞ ይገዙታል። ስሙም በልጁ ስም ይሆናል ማለት ነው። ይህ ልጅ 18 ዓመት ያልሞላው ነበር በጊዜው። ቆይተው ግን ባልና ሚስቶቹ የፍቺ ጥያቄ በፍርድ ቤት ያቀርባሉ። ያው ይለያያሉ። የንብረት ዝርዝርም አቅርበው የንብረት ክርክር ያደርጋሉ። ክርክር ከቀረበባቸው ንብረቶች መካከል ደግሞ አንዱ በልጃቸው ስም የገዙት ይህ የማይንቀሳቀስ ወይ ደግሞ ቤት ነው። ታዲያ ክርክር በሚቀጥልበት ሰዓት ላይ ልጁ ጣልቃ ይገባና በዚህ ክርክር ላይ ይህ ቤት የጋራ ንብረት የባልና የሚስት ሳይሆን የኔ የግል ንብረቴ ነው በሚል ይከራከራል። የስር ፍርድ ቤቱ አይ የግልህ አይደለም በሚል የጋራ ንብረት ነው በሚል ይወስናል። ከፍተኛ ፍርድ ቤቱ ደግሞ አይ ይሄ ንብረት የጋራ ሳይሆን የልጁ ንብረት ነው በሚል ይወስናል። እንዲህ ያለ ብቻ ጉዳዩ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይደርሳል። ሰበር ሰሚ ችሎት የወሰነው ውሳኔ ምንድነው? አንድ ሰው ንብረት ለማፍራት ጉልበቱን መጠቀም አለበት፣ ገንዘቡን እንዲሁም ደግሞ እውቀቱን መጠቀም አለበት። ይሄ ንብረት በሚገዛበት ሰዓት ላይ ከ18 ዓመት በታች የነበረ ልጅ ነው የካርታው ባለቤት ወይ ደግሞ ልጃቸው። ስለዚህ ይሄ ቤት የሱ ሊሆን አይገባም፣ ንብረቱ የጋራ ንብረት ነው በሚል ውሳኔ ይወስናል። ታዲያ ይሄ ልጅ ወደ ፌዴሬሽን ምክር ቤት ያስወሰደውን ጥያቄ ለህገ መንግስት አጣሪ ጉባኤ ያቀርብና ይታይለታል። የፌዴሬሽን ምክር ቤት እንግዲህ ሚያዝያ 22 2010 ዓ.ም ውሳኔ ወስኗል። ይህ ውሳኔ በጣም አስተማሪ ውሳኔ ለብዙዎቻችን። ምንድነው የወሰነው ውሳኔ? ፌዴሬሽን ምክር ቤቱ አንደኛ በህገ መንግስታችን አንቀጽ 36 ቁጥር 2 ላይ ልጆች መብታቸው በቀዳሚነት መታየት ይኖርበታል። ሁለተኛ በአንቀጽ 40 መሰረት በዚሁ በህገ መንግስት ሰዎች የንብረት መብታቸው መከበር ይኖርበታል። ሶስተኛ እነዚህ ባልና ሚስቶቹ ከባንክ ቤቱ ጋር ባላቸው ግንኙነት ዕዳቸውን በቀጥታ መክፈል እየቻሉ ህገወጥ በሆነ መንገድ በቀጥታ መክፈል እንደማይችሉ አድርገው በልጃቸው ስም ንብረት ገዝተዋል። ሶስተኛ ነገር ደግሞ በፍትሐብሔር ህጋችን 1195 መሰረት በስሙ ካርታ የተሰራለት ሰው የዛ ንብረት ባለቤት እንደሆነ ህግ ግምት ይወስዳል። ይሄ ግምት የሚስተባበሉ ደግሞ በተጭበረበረ መንገድ ካርታው ተሰርቷል የሚያስብል ነገር ሲመጣ ነው። ይሄ ነገር ሁሉ ግን በስር ፍርድ ቤት አልተረጋገጠም። ካርታው ያለው በልጁ ስም ነው። ስለዚህ የባልና ሚስቶች የነበሩትን ሰዎች ማለት ነው ህገ ወጥ የሆነ ተግባራቸውን ህጋዊ ልናደርግላቸው አንችልም። ይሄ ንብረት ካርታው ያለው በልጁ ስም እንደመሆኑ መጠን ንብረቱ የባልና ሚስት የጋራ ሀብት ነው ሊባል አይገባም። ስለዚህ የልጆችን መብት መጠበቅ ስላለብን ይሄ ንብረት የልጁ ወይ ደግሞ ካርታው በስሙ የተሰራለት ልጃቸው የግል ሀብቱ ነው በሚል ውሳኔ ወስኗል ማለት። ስለዚህ በተለያየ መንገድ በተለያየ ምክንያቶች ንብረቶቻችሁን በልጆቻችሁ ስም ስታደርጉ ከዚህ ውሳኔ ጋር በጣም ተመሳሳይነት ያለው ኬዝ የሚገጥማችሁ ከሆነ ልጆች ንብረቱ የግላቸው እንደሆነ ግምት ሊወሰድላቸው እንደሚችል እንድትረዱት ነው ማለት ነው።